ዛሬ ሁላችሁም ስልካችሁ ላይ ልታደርጉት የሚገባ በጣም አስፈላጊ ነገር ይዤላችሁ መጥቻለሁ። እናንተ ሳታውቁ ስልካችሁ ወይም ደግሞ የሶሻል ሚዲያ አካውንቶቻችሁ ሳይጠለፉ በፊት አሁኑኑ ልታደርጓቸው የሚገቡ 5 ወሳኝ ጥንቃቄዎችን ይዤላችሁ ቀርቤያለሁ። በአሁን ሰዓት እንደሚታወቀው የተለያዩ የሰዎች የቴሌግራም፣ የፌስቡክ እንደዚሁም የባንክ አካውንቶች በከፍተኛ ሁኔታ እየተጠለፉ ይገኛል። ብዙ ጊዜ ጠላፊዎች ስልካችሁን የሚጠልፉት እናንተ ራሳችሁ በምትሰሯቸው ጥቃቅን ስህተቶች ምክንያት ነው። ስለዚህ ዛሬ የምነግራችሁ 5 ነጥቦች በጥንቃቄ ከተከታተላችሁ እያንዳንዱን ነገር ጥቅሙንና ልታደርጉት የሚገባውን ጥንቃቄ በዝርዝር አሳያችኋለሁ። ይህንን ቪዲዮ ላይክ በማድረግ ቀጥታ ወደ ጉዳዩ እንገባለን። አብራችሁን ቆዩ። የመጀመሪያውና ዋናው ጥንቃቄ በስልካችሁ ላይ በምትጠቀሙባቸው ዋና ዋና መተግበሪያዎች ላይ 2 ስቴፕ ቬሪፊኬሽን ማብራት ነው። ይህንንም በጉግል፣ በቴሌግራም፣ በፌስቡክ እንደዚሁም በዋትሳፕ አካውንታችሁ ላይ ግዴታ ማድረግ አለባችሁ። እዚህ ጋር በደንብ ልታስታውሱት የሚገባ ነገር አለ። 2 ስቴፕ ቬሪፊኬሽን ስታበሩ የምታስገቡት መደበኛውን የፌስቡክ ወይም ደግሞ የቴሌግራም መግቢያ ፓስወርድ አይደለም። ጠላፊዎች በቀላሉ ሊገምቱት የማይችሉት በፊደል፣ በቁጥር እንደዚሁም በምልክት የተቀላቀለ አዲስ ጠንካራ ሚስጥራዊ የይለፍ ቃል ወይም ደግሞ ፓስወርድ ነው የምታስገቡት። በተጨማሪም ስልካችሁ ላይ የሚላክላችሁን ባለ 6 አሃዝ የቴክስት ኮድ ወይም ደግሞ ኤስኤምኤስ ኮድ ወይም ደግሞ የኢሜል ማረጋገጫ ኮድ ታስገባላችሁ ማለት ነው። እያንዳንዱ አፕ ላይ እንዴት እንደምናስተካክለው ረጋ ብለን እንመልከት። መጀመሪያ ላይ ጉግልን እናስተካክላለን። ወደ ስልካችሁ ወደ ሴቲንግ ውስጥ ትገባላችሁ። ወደ ታች ወረድ ብላችሁ ጉግል የሚለውን ትነካላችሁ። በመቀጠልም ማኔጅ ዩር ጉግል አካውንት የሚለውን ትጭናችሁ ወደ ጎን ሴኩሪቲ ኤንድ ፕራይቬሲ የሚለውን ትመርጣላችሁ። እዚህ ውስጥ 2 ስቴፕ ቬሪፊኬሽን የሚለውን አግኝታችሁ ኦን ታደርጉታላችሁ። የሚጠይቃችሁን በመሙላት ማለት ነው። ከዚህ ጋር ጊዜ አናባክንም። የሁሉንም የት ቦታ እንደምታገኙ ልንገራችሁ። ሁለተኛ ቴሌግራም ላይ ነው። ቴሌግራም አፕሊኬሽን ውስጥ ትገቡና ወደ ሴቲንግ ትሄዳላችሁ። በመቀጠል ፕራይቬሲ ኤንድ ሴኩሪቲ የሚለውን ነክታችሁ 2 ስቴፕ ቬሪፊኬሽን የሚለውን በመጫን ያንን ያዘጋጃችሁትን ጠንካራ ፓስወርድ እንደዚሁም ኢሜላችሁን በማስገባት መቆለፍ ትችላላችሁ። ሶስተኛ ፌስቡክ ላይ ነው። የፌስቡክ አፓችሁን ከፍታችሁ ከላይ 3 ሰረዙን ነክታችሁ ወደ ሴቲንግ ትገባላችሁ። በመቀጠልም አካውንት ሴንተር የሚለውን ተጭናችሁ ፓስወርድ ኤንድ ሴኩሪቲ የሚለውን ትነካላችሁ። እዚህ ውስጥ 2 ፋክተር አውተንቲኬሽን የሚለውን መርጣችሁ ማብራታችሁን አረጋግጡ። ከዚህ የሚጠይቃችሁ ስልክ ቁጥር ወይም ደግሞ ማንኛውን ነገር አስገብታችሁ ቬሪፋይ አድርጉ። አራተኛ ዋትሳፕ ላይ ነው። ዋትሳፕ ውስጥ ትገባላችሁ። ከላይ 3 ነጥቧን በመንካት ወደ ሴቲንግ ትገባላችሁ። በመቀጠል አካውንት የሚለውን ተጭናችሁ 2 ስቴፕ ቬሪፊኬሽን የሚለውን በመንካት ተርን ኦን ታደርጋላችሁ። ይህንን ማድረጋችን ለምን ይጠቅማል ካላችሁ፣ አንድ ጠላፊ የእናንተን ስልክ ቁጥር፣ ኢሜል፣ ፓስወርድ ቢያገኝ እንኳ እናንተ የፈጠራችሁትን ይህንን አዲስ ሚስጥራዊ ፓስወርድ ሳያስገባ በፍጹም ወደ እነዚህ አካውንቶች መግባት አይችልም። አካውንታችሁን 99% አስተማማኝ ያደርገዋል። እዚህ ላይ ልታደርጉት የሚገባው ትልቅ ጥንቃቄ አለ። ይህንን የምትፈጥሩትን ፓስወርድ በፍጹም መርሳት የለባችሁም። ከረሳችሁትና ስልካችሁን ብትቀይሩ የገዛ አካውንታችሁን መልሳችሁ ለማግኘት በጣም ትቸገራላችሁ። ስለዚህ ራሳችሁ በራሳችሁ እንዳትቆለፉ ፓስወርዳችሁን ደብተር ላይ ወይም ደግሞ በጥንቃቄ መጻፍ ወይም ሁልጊዜ የምታስታውሱበት ቦታ ላይ ማድረግ አለባችሁ። ሁለተኛው ነጥብ በቴሌግራም፣ በቲክቶክ ወይም ደግሞ በፌስቡክ የሚላክላችሁን አሳሳሽ ሊንኮች በጥንቃቄ መለየት ነው። በአሁኑ ሰዓት ጠላፊዎች ሰዎችን ለማጥመድ በጣም አስነዋሪና የተራቀቁ ማታለያ ዘዴዎችን ይጠቀማሉ። እንደምታውቁት ለምሳሌ ከሚጠቀሟቸው የማታለያ መንገዶች 3ቱን እንመልከት። አንደኛ የፎቶ ማጭበርበር ነው። ያንተን ፎቶ ከዚህ ዌብሳይት ላይ አይቼዋለሁ ወይም ደግሞ መረጃ ከዚህ ዌብሳይት ላይ አይቼዋለሁ ገብተህ ተመልከት የሚል መልእክት ይልኩላችኋል። ሰዎችም ደንግጠው ፎቶውን ምን ሆነ ብለው ሊንኩን ነክተው ይገባሉ። በዚህ አማካኝነት አካውንታቸው ይጠለፋሉ። ሁለተኛው ደግሞ የሽልማት ማጭበርበር ነው። ይህንን ያህል ሺህ ብር ወይም ደግሞ ዶላር
ስለደረሰህ ይህንን ሊንክ ተጭነህ ስምህንና መረጃህን በማስገባት ብርህን አውጣ የሚል የውሸት ሊንክ ይላክላችኋል። ሶስተኛው ደግሞ የወሲብ ቪዲዮ ማታለያ ነው። በተለይ ደግሞ የወሲብ ቪዲዮዎችን የሚመስሉ አሳሳች ምስሎችን ከሊንክ ጋር አያይዘው ይልኩላችኋል። እናንተም ያንን ነገር ምንድነው ብላችሁ ተሳስታችሁ ልነኩት ትችላላችሁ። እዚህ ጋር በደንብ ማስተዋል ያለባችሁ ትልቅ ሚስጥር ምንድነው? እነዚህ ጠላፊዎች መጀመሪያ እናንተን የቅርብ ጓደኛ አካውንት ይጠልፋሉ። ከዚያ እናንተን እምነት ለማግኘት ሲሉ በተጠለፈው የጓደኛችሁ አካውንት አድርገው እነዚህን የውሸት ሊንኮች ወደ እናንተ ይልካሉ። እናንተም ከጓደኛ የመጣ ነው ብላችሁ ስትጫኑት የእናንተም አካውንት አብሮ ይያያዛል። ስለዚህ ከማንኛውም ሰው ከቅርብ ጓደኛ እንኳ ቢሆን እንደዚህ አይነት ሊንክ ሲላክላችሁ ዝም ብላችሁ በፍጹም መንካት የለባችሁም። አንድ ሊንክ ትክክለኛ መሆኑን የምታረጋግጡበት ሁለት ምርጥ መንገዶች አሉ። የመጀመሪያው የሊንኩን ስፔሊንግ በጥንቃቄ መፈተሽ ነው። ለምሳሌ ትክክለኛው የቴሌግራም ዌብሳይት telegram.org ነው የሚለው። ጠላፊዎች ግን እናንተን ለማታለል telegram.org ወይም ደግሞ telegramgift.com አድርገው ሊልኩላችሁ ይችላሉ። በአይን ጥቅሻ ስለምንመለከተው አንለየውም። ስለዚህ ስፔሊንጉን በሚገባ ተመልከቱ። ይህ ብቻ አይደለም። የተለያዩ እቃዎችን ስትገዙ ትክክለኛ የብራንዱ ስም በትክክል በስፔሊንግ አይጻፍም። አይታችሁ ከሆነ ለምሳሌ ቻርጀሮች ላይ፣ ስልኮች ላይ ሳምሰንግ የሚለውን በትክክል ስፔሊንግ ብትመለከቱት ፌክ ነገሮች ላይ ሳምሰንግ በትክክል አይጻፍም። ስለዚህ ይህን ነገር በጥንቃቄ መርምሩ። ሁለተኛው መንገድ ደግሞ የቫይረስ ቶታል ዌብሳይትን መጠቀም ነው። ሊንኩን ሳትከፍቱት ጫን አድርጋችሁ ብቻ ይዛችሁ ኮፒ ታደርጉታላችሁ። በመቀጠልም ጉግል ላይ ሄዳችሁ virustotal.com ብላችሁ ትፈልጋላችሁ። በዌብሳይቱ ላይ URL የሚለውን መርጣችሁ ያንን ሊንክ ኮፒ ያደረጋችሁትን ፔስት አድርጋችሁ ሰርች ስታደርጉት ወዲያውኑ ዌብሳይቱ ሊንኩ ቫይረስ አለው የለውም የሚለውን የጠላፊ ነው አይደለም የሚለውን 100% ያሳያችኋል። ሊንኩን ሳትከፍቱት ደህንነቱን ማረጋገጥ ስለምትችሉ ገና ወደ ስልካችሁ ቫይረስ ሳይገባ ወይም ደግሞ ፓስዋርዳችሁን ለጠላፊዎች ሳትሰጡ ቀድማችሁ ራሳችሁን ትጠብቃላችሁ። ሶስተኛው ነጥብ ጉግል ፕሌይ ፕሮቴክት ይባላል። ይህ ሴቲንግ በየቀኑ ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ በመፈተሽ በውስጣቸው ስፓይዌር አፖች ወይም ደግሞ ጠላፊዎች የጫኑባቸው አደገኛ አፖች ካሉ ፈልጎ የሚያጠፋላችሁ የስልካችሁ የውስጥ ዘበኛ ማለት ትችላላችሁ። ይህንን ለማግኘት ታዲያ ወደ ስልካችሁ ወደ ጉግል ፕሌይ ስቶር አፕሊኬሽን ትገባላችሁ። ከላይ የእናንተን ፕሮፋይል ምስል ትነካላችሁ። በመቀጠል ፕሌይ ፕሮቴክት የሚለውን ተጭናችሁ በላይ በኩል ያለችውን ሴቲንግ ምልክት በመንካት ሁሉንም የምትመለከቷችሁን ኦን ታደርጋላችሁ። ይሄ በራ ከሆነ እናንተ ሳታውቁ ከኢንተርኔት ላይ ወርደው በድብቅ መረጃችሁን፣ ፎቶአችሁን እና የባንክ ሚስጥራችሁን ወደ ጠላፊዎች የሚልኩ አፖችን ቀድሞ ይይዝላችኋል። ከስልካችሁም ጠራርጎ ያጠፋቸዋል። ብዙ ጊዜ ሰዎች ከተለያዩ ዌብሳይቶች ላይ የተሰበሩ ወይም ደግሞ ሞዲድ አፖችን ወይም ጌሞችን ለመጫን ሲሉ ይህንን ሴቲንግ ሆን ብለው ኦፍ ያደርጉታል። ይህ በጣም አደገኛ ስህተት ነው። ምክንያቱም ለጠላፊዎች ስልካችሁን በር ክፍት አድርጋችሁ እንደመተው ማለት ነው። ስለዚህ በፍጹም አታጥፉት። ይህንን ኦን ማድረጋችሁን አትርፉ። አራተኛው ነጥብ አፕ ፐርሚሽንስ ወይም ደግሞ ለአፖች የምንሰጠውን ፍቃድ መቆጣጠር ነው። ስልካችሁ ላይ የምትጭኗቸው የተለያዩ የፎቶ ማስተካከያ አፕሊኬሽኖች፣ ጌሞች ወይም ደግሞ ኳልኩሌተሮች የእናንተን ካሜራ፣ ማይክራፎን እና የሰዎችን ስልክ ቁጥር ኮንታክትስ ለማግኘት ፍቃድ ይጠይቋችኋል። ይህንን ለማስተካከል ወደ ሴቲንግ ትገባላችሁ። በመቀጠልም አፕስ ውስጥ ትገባላችሁ። የምትጠራጠሩትን አፕ ትመርጡታላችሁ። እዚህ ውስጥ ፐርሚሽን የሚለውን በመጫን አላስፈላጊ የሆኑትን ፍቃዶች ዶንት አለው ወይም ደግሞ ኦፍ ታደርጋላችሁ። ለምሳሌ አንድ የፎቶ ማስተካከያ አፕሊኬሽን ማይክራፎንን ወይም ደግሞ ኮንታክት አያስፈልገውም። ይህንን ፐርሚሽን ስትዘጉ አፑ በስተጀርባ ሆኖ የእናንተን ሚስጥራዊ የድምፅ ንግግር እንዳይቀዳና ስልካችሁንም ያለበትን የሰዎች ስልክ ቁጥር እንዳይሰርቅ በጥብቅ ተከለክሉታላችሁ። እዚህ ጋር ግን አንድ ጥንቃቄ ማድረግ ያለባችሁ ነገር አለ። ፍቃድ ስትዘጉ በጥንቃቄ መሆን አለበት። ለምሳሌ ለቴሌግራም ወይም ደግሞ ለኢሞ ፍቃድ ከከለከላችሁት ሰዎችን በድምፅ መደወል እንዳትችሉ ያግዳችኋል። ስለዚህ ለአፑ የሚጠቀመውን ብቻ በመተው አላስፈላጊውን ብቻ ለይታችሁ አጥፉ።
አምስተኛውና የመጨረሻው ነጥብ ፐብሊክ ዋይፋይ ወይም ደግሞ በየሆቴሉና በየካፌው የምንጠቀመውን ነፃ ዋይፋይ አጠቃቀም መገደብ አለብን። ይህንን ለማስተካከል ወደ ስልካችሁ ሴቲንግ ውስጥ ትገባላችሁ። ኮኔክሽን ወይም ደግሞ ዋይፋይ ውስጥ ትገባላችሁ። ከላይ 3 ነጥቡን ነክታችሁ አድቫንስድ ወይም ደግሞ ኢንተለጀንስ ዋይፋይ የሚለውን ትጫናላችሁ። እዚህ ውስጥ ዲቴክት ሰስፔንሽን ኔትወርክስ የሚለውን አማራጭ ታገኛላችሁ። እሱን የግድ ኦን ወይም ደግሞ ክፍት ማድረግ አለባችሁ። ይህንን ማድረጋችን ለምን ይጠቅማል ካላችሁ በነፃ ዋይፋይ ስም ጠላፊዎች የውሸት ኔትወርክ በመዘርጋት በእነሱ ዋይፋይ ውስጥ የሚገቡትን ስልኮች መረጃ፣ ፓስዋርድ እንደዚሁም ፎቶዎችን በቀላሉ መጥለፍ ይችላሉ። ይህንን ሴቲንግ ኦን ስታደርጉት ግን ስልካችሁ ላይ አጠራጣሪና አደገኛ የዋይፋይ ኔትወርክ ሲያጋጥመው ሲስተሙ ወዲያውኑ መልእክት በመስጠት ከመጠለፍ ይታደጋችኋል ማለት ነው። የሰማችሁትን የደህንነት ጥንቃቄ አሁኑኑ ስልካችሁ ላይ በማስተካከል ራሳችሁንና አካውንቶቻችሁን ከጠላፊዎች ጠብቁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንደዚሁም ሼር በማድረግ ለምትወዷቸው ጓደኞች አጋሩ። ምክንያቱም ብዙ ሰዎች ሳያውቁት አካውንታቸው እየተጠለፈባቸው ነው። ከነዚህ 5 ጥንቃቄዎች ውስጥ ስልካችሁ ላይ ያላስተካከላችሁት የትኛውን ነው? ኮሜንት ላይ ጻፉልኝ። በቀጣይ የብዙ ሰዎች ቴሌግራም አካውንት እየተጠለፈ ስለሆነ እባካችሁ ስለ ቴሌግራም የመጨረሻ ቪዲዮ በቀጣይ እሰራለሁና ስለ ቴሌግራም የገጠማችሁ ችግር ካለ በዚህ ኮሜንት ስር እባካችሁ አስቀምጡልኝ። የሁላችሁንም ጥያቄ በዛው በቪዲዮ መልሼ በቀጣይ ቪዲዮ ይዤላችሁ ቀርባለሁ። አመሰግናለሁ ተመልካቾቼ ስለተከታተላችሁኝ። ሻምበል ነበርኩኝ። መልካም ጊዜ ይሁንላችሁ። ኮሜንት ላይ ለቀጣይ ቪዲዮ ስለ ቴሌግራም ስለምሰራ በድጋሚ ኮሜንት ላይ የምትፈልጉትን ጥያቄ መጠየቅ እንዳትረሱ። መልሱን በቀጣይ ቪዲዮ በአንድ ላይ ይዤላችሁ ቀርባለሁ። እስከዚያው ጊዜ ሰላም ቆዩ።